ትላለህ የቶለም ሰለም ትላለህ እንዲህ በስልኩ ስታዩ ያምራል አይደለ? እመነኝ መተህ እዚህ ማለት ነው ኤክስፒሪየንስ እስከምታረጉ ድረስ ማውራት አትችልም። ለሰቡ እኮ ፀሐይዋ ወጣለች። እዚህ ሀገር ፀሐይ ማለት ነው የፍሪጅ መብራት ታውቃላችሁ? የፍሪጅ መብራት ማለት ደግሞ ማጨስ ጀምሬ ሳይሆን ማለት ነው ኔቸር ነው እያስጨሰያለሁ። እጭ ምን አይነት ጣጣ ነው በበረዶ ተሸፍኗል በኪኔ። ቆይ ላዝነው። ዛሬ ሪቪው የምናደርገው የካናዳ ቆንሱላን ነው። የካናዳ ቆንሱላ የሚገኘው በአሮጌ አየር ማረፊያ አካባቢ ሲሆን ይህ ቆንሱላ ለኢትዮጵያውያን የቪዛ ውሳኔ አይሰጥም። በመሆኑም ለትምህርትና ለጉብኝት ለሚደረጉ ጉዞዎች የቪዛ ጥያቄዎችን ከአመልካቾች VFS በሚባለው ተወካይ አማካኝነት የሚቀበል ሲሆን ይህም ድርጅት የቪዛ ማመልከቻንና ዶክመንቶችን በመቀበል እንዲሁም ሰነዶቻችሁ ቪዛ የመስጠት ፍቃድ ወደ ተሰጠው በኬንያ ወደሚገኘው የካናዳ ኤምባሲ ከመሄዱ በፊት በማደራጀትና ለካናዳ ኤምባሲ ወኪል በመሆን ይሰራል። ምን እሺ ነው? ቆይ እዚህ ሰው መተኛት አይችልም እንዴ? ከምሽቱ 4 ሰዓት ሆኗል። ምንድነው የማይጨልምበት ምክንያት? እቤት ማለት ነው ትላንትና በዚህ ሰዓት እራት የለም እንዴ ስል ቅድም የበላሁ ምንድነው አሉኝ። እኔ እኮ ምሳ መስሎኝ ነበር። ጋድ እስኪ እዩትና ጋይስ ይሄኛው ስንት ሰዓት ነው? ላይክ ወደ 12 ሰዓት ምናምን አይመስልም? ብሮ ኢስ ኦልሬዲ እኮ 4 ሰዓት ከምሽቱ ማን ቀይው አረባክምሽ እንዴ ምን እሺ ነው? እርሶም ወደ ካናዳ ለመሄድ የቪዛ ጥያቄ ማመልከቻውን ማስገባት የሚፈልጉ ከሆነ የቪኤፍኤስ መገኛ ካሳንቺስ ከግራንድ ሆቴል ጀርባ በሚገኘው ዓለም አቀፍ የስደተኞች ድርጅት ህንፃ ላይ በአካል በመገኘት ማመልከት ይችላሉ። ካናዳን የመጎብኘቱን ዕድል ካገኙ የካናዳን አስደናቂ የኑሮ ዘይቤና ተፈጥሯዊ መስህቦችን እንዲሁም ትሑት የሆኑትን ካናዳውያንን የሚያደንቁበትን ጊዜ የሚያሳልፉበት ሲሆን በካናዳ ከሚያገኟቸው አስገራሚ ነገሮች ውስጥም God, you look so pretty when you tell me that you love me. I wish that I could lie, but my mind gets in the way. በአልበርታ የሚገኘው የዱር እንስሳት ፓርክና እንደ ቶሮንቶ ያሉ ሞቅ ያሉ ከተሞችን መመልከት ጥቂቶቹ ናቸው። እኛም በኤምባሲ ሪቪዋችን የካናዳ ቆንሱላን ውበትና የሚገኝበትን ቦታ መሰረት በማድረግ 4 ከ5 ሬት ያደረግነው ሲሆን VFSን ደግሞ በአገልግሎት አሰጣጥ ጥራቱ 3.5 ከ5 ሬት አድርገነዋል። በቃ እንደነችና እንደ ካናዳ በቃኝ እኮ ካናዳ ውጭ ሀገር መስሎኝ ነው የመጣሁት። ምን ውስጥ ነው ያመጣችሁኝ? በቃ እንደነችዋል እዛው እንገናኝ ወይ ውጭ ሀገር። በቀጣይ ሪቪው እንዲደረግሎት የሚፈልጉትን ኤምባሲ በኮሜንት ያሳውቁን።